አንቺ እኛ እየበላን ከኛ ኩለት ያላልኩም ወይ ይቅርታ ሃና ቀስ በይ እንጂ አታስደንግጫቸው። ዝም በል አንተ። በያውን ተነሻው አምጪ። እሺ አመጣለሁ። ምንም ቢሆን እኮ ከእናት ነው የተፈጠርሽው። ይሄ ነገር አልበዛም? የገዛ እናቴ ሜዳ ላይ ጥላኝ ነው ሄደችው። እናት አትበልብኝ። ወዳ እኮ ግን አይደለም። ወዳ ነው አይደለም፣ ወድጃ አይደለም። የማሳድግበት ባጣ ብቸገር ነው ጥየሽ የተሰደድኩት። ፍጹም ተሳስቻለሁ። ተላምጄሽ ልነግርሽ ነበር። አንቺ ግን ከፋሽብኝ። ዛሬም ብቻ ታገሽኝ እንጂ የፈለግሽውን ነው ማደርግልሽ። ካንተ ጋር ያሳለፍኩት ጊዜ ብቻ እንዲቆጨኝ እንዳታረገኝ። እቁቡ እንደወጣልኝ ነው ሄደን መንገዛው። እንዴ እቺ ቀጣፊ እስቲ እናያለን። ወይኔ ፍቅር ምንድነው እንደዚህ ተለጣጥፎ መገልፈጥ? መጣ እንዴ ማሬ? ይሄንን ከክሰቶ ማከኪያውን የነሳው ልጅ ድጋሚ አላገኘውም ብለሽኛል ነበር። አሁን ዛሬ የሚያገኘውት እኮ ድጋሚ አጠገቤ እንዳይደርስ ልነግረው እኮ ነው። ነይ በቃ ያልሽኝን ይዤልሽ መጥቻለሁ። እውነት? እሺ መጣው። እቁቡ መች ነበር ይወጣል ያልከኝ? ዛሬ ይወጣል። ያኔ ፍቅር ያልከውን ዕቃ ስላገኘው ሀሳቤን ቀይሬያለሁ። ብሩን አስገባልኝ። እሺ በአካውንትሽ አስገባልሻለሁ። ያልሽኝ ይሄ ነበር አይደለም? አዎ የኔ ፍቅር ራሱ ነው። ያኛው ቦክ ስለሚል ሲልቨሩን ነው የገዛሁልሽ። ምን ልሁንልህ? ለአንቺ ነፍሴንም ቢሆን ሰጥሻለሁ። ጥሩ ጊዜ እናሳልፋለን አይደል? እንዴ እቺ ጆ ሚስት አለች እንዴ? አረ ጭራሽ ሹፌር። ሄሎ ጆ፣ የት ነህ? ስራ ቦታ። ተራ ቦታ ቶሎና። ምንድነው እንደዚህ አቻኩላ የጠራኸኝ? ሚስት የት እንዳለች ታውቃለህ? ግን ደግሞ ምን ልትለኝ ነው? አባቷ ከሚሆን ሰው ጋር ተቃቅፋ እዚህ ግቢ ስገባ ይቻላል። አይ ብለውና ሄሎ ወይ ፍቅሬ፣ የት ነሽ? አባቴ ጋር ነኝ። ምን ነው ፈለከኝ? ልምጣ እንዴ አንተ? አይ እቁቡ እኮ ወጥቶልኝ በቃ ላከው። ከዚህ በኋላ እኔ ህይወት ውስጥ እንዳላገኝ። እሺ ሌባ ያዘው፣ ሌባ ያዘው፣ ሌባ ያዘው፣ ያዘው፣ እንዳያመልጥ። አንተ ይዘው ስፓት ሂድ። እኔ በዚህ ገዣቸው ልሂድ። የኔ ልጅ ማበላክ ስላጣው ነው። እሺ እንጂ ጠልቼ ካርለም ይሄ ፎቶ ለማስታወሻነት ይቀመጥ።